አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ ውድ እህቶች የአዩ ቤቱ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ጠፍቻለሁ እንግዲህ ዩቲዩቤን ሞቅ ሞቅ ኮሜንት ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉልኝ፣ እስቲ ያሳድጉኝ። ዛኩሙላህ። በመቀጠል ከትናንትና ጀምሮ የሆነ ቪዲዮ በጣም እየተሰራጨ ይገኛል ሚዲያው ላይ ስፔሻሊ ቲክቶክ ላይ። በጣም ጥያቄ የሆነብኝ አንድ ጥያቄ አለኝ። እቺ እህታችን ገና 3 ወሯ ነው አሉ። ትውልድ ሀገሯ ኢትዮጵያ ወለጋ ነቀምት ነው አለች። ከሀገር ከወጣች ደግሞ 3 ወሯ ነው አሉ። ወደ ኤርፖርት ስትሄድ ከሁለት ጎድ ልጆች ጋር አብሮ ፍላይት ከሚያደርጉ ልጆች ጋር ተዋውቆ 3 ሆኖ ወደ ኤርፖርት ገቡ። ከኢትዮጵያ ኤርፖርት ዱባይ፣ ከዱባይ ደግሞ ወደ ሳውዲ አረቢያ ነበረ ትኬታቸው ትራንዚት ማለት ነው። ከእዛ ሳውዲ አረቢያ ከደረሰች በኋላ ራሴ ያሞኛል ብላ ፈሰስ ብላ ነው አሉ የወደቀች። ፈሰስ ብላ ወድቃ ጓደኞቿ ጮውና እነሱን ሊቀበል የመጣ ደላላው መጥቶ አንስቷት ቀጥታ ወደ ትንሽዬ ሆስፒታል ወሰዷት። ከዛ በኋላ ትንሽዬ ሆስፒታል ደግሞ እቺ ልጅ ትልቅ በሽታ ነው ያለባት፣ ወደ ትልቅ ሆስፒታል መሄድ አለባት ብሎ ወደ ትልቅ ሆስፒታል አምቡላንስ ጠርቶ እንድትሄድ ተደረገች አሉ ነው እንግዲህ በአይን ያየ የለም። ከዛ በኋላ እሷ ወደ ትልቅ ሆስፒታል ተወሰደች። ከእሷ ጋር የነበሩ 2 ልጆች ደግሞ ወደ ቢሮ ሄዱ። ከዛ በኋላ ልጆቹ እቺን ልጅ መዲና የምትባለዋን ልጅ አልተገናኙም ማለት ነው። አፍተር ዛት ከ3 ወር በኋላ እቺ ልጅ ወደ ሚዲያ ብቅ አለች። ብቅ ስትል ግን በሚገርም ሁኔታ ተጎድታ፣ በሚገርም ሁኔታ ተበድላ፣ ወላሂ በሚገርም ሁኔታ በጣም ነው ጥያቄ ሆነብኝ። አወል 2 እግሯ ተቆርጠዋል። አንድ እግሯም የለም ወይ አይሰራም ነው ያሉት። የለም ግን እንዲህ ነገር ነው መሰለኝ፣ የለም ይመስለኛል ተቆርጣለች። አሁን በጣም ጥያቄ ሆነብኝ። ተውት፣ ሌላውን ነገር ተውት። ሳውዲ አረቢያ ላይ ብዙ ልጆች እየረገፉ ነው። ሌላው በረሃብ፣ ሌላው እንደዚሁ፣ ሌላው የሆነ ሀገር ወስዶ በማሳረድ፣ ሌላው የሆነ ሀገር ወስዶ የሆነ ነገር በማስደረግ ብዙ እህቶቻችን የት እንደገቡና እንዴት እንደሆኑ እያወቅን አይደለም። ሳውዲ አረቢያ ላይ ያለው ኤምባሲ አላህ ጅዛውን እንድከፍለው ሁሌም እማጸናለሁ። እዚህ ጋር ግን በጣም የገረመኝ የአንድ ሰው እግር ማለት ነው። እስቲ የምታውቁት በአላህ መልሱልኝ። የአንድ ሰው እግር ተቆርጦ ለአንድ ሰው መስጠት ይቻላል? መተካት ይቻላል? እስቲ ንገሩን። በአላህ ነው የምላችሁ። ወላሂ በጣም ነው የገረመኝ። ለምሳሌ የኔ እግር ተቆርጦ ለአንድ እህቴ መተካት ይችላል እንዴ? ይቻላል? እንዴ አይነት ነገር ይሰራል? ቆይ እንዴ አይነት ነገር የሚሰራ ከሆነ እርግጠኛ ነኝ ለሆነ ሰው ነው የተሸጠ እግሯ። ልንገራችሁ፣ ኩላሊት ቢሆን ጥያቄ ሆነብኝ። ኩላሊት ቢሆን ቢያንስ ማች ከሆነ ባይዘወይ ኩላሊት ዝም ብሎ ሰው ለኩላሊቱ አትፍሩ። ለኩላሊታችሁ ኩላሊት የግድ ማች መሆን አለበት። ለምሳሌ ከአንድ ቤተሰብ ነው ኩላሊት በብዛት የሚገኘው። ካልሆነ ደግሞ የእናንተ ደም አይነት ካለው ሰው ጋር ተመሳስሎ ነው እንጂ ዝም ብሎ የኔ ኩላሊት ወጥቶ ለማንም አይሰጥም። አይሰራም። ልንገራችሁ አይሰራም። ለዚህ እኔ በብዙን ጊዜ ኩላሊት አልፈራም። ለምን የኔ ኩላሊት ማንም ቢያወጣ ማንም ዶክተር ቢያወጣ ለአንድ ሰው መስጠት አይችልም። ማች ላያደርግ ይችላል። ማች ካደረገ ግን አውጥቶ ለሆነ ሰው ቢሰጥ ይሰራል። ይሄን ታውቃላችሁ። ልብ ደግሞ ከሆነ የኔ ልብ አውጥቶ የኔ ልብ ከወጣ እኔ ሟች ነኝ፣ ሞታለሁ። ግን የኔ ልብ ወጥቶ ለአንድ ሰው ሊሰራ ይችላል፣ ህይወት ሊሰጠው ይችላል። ይሰራል እኮ ይሄን ታውቃላችሁ። ልብ እዚህ ጋር ሁሉም ማች መሆን አለበት። ዝም ብሎ ብቻ ይሄ ነገር አይሰራም። አትፍሩ። ኩላሊትሽን ስጭኝና ብር ልስጥሽ ምትልሽ ማዳምሽ ከሆነ ማለት ነው። ኩላሊትሽ ከእሷ ጋር ማች ካልሆነ ያንቺም ለእሷ አይጠቅምም፣ የእሷም ለአንቺ አይጠቅምም። ማች መሆን አለበት። ማች መሆን አለበት። በቃ እንደ አይነት ነገር ከሆነ ማለት ነው። አሁን እዚህ ጋር በጣም ጥያቄ የሆነብኝ እጅና እግር ለሌላ ሰው ተቆርጦ ቢሰጥ ይጠቅማል ወይስ አይጠቅምም ነው የኔ ጥያቄ። የሚጠቅም ከሆነ የዚህች ልጅ እግርና እጇ ተሽጧል። ማይጠቅም ከሆነ ግን ኤምባሲው እውነት ይሄ አይጠቅምም ይሄ አይሸጥም ከተባለ ሳውዲ አረቢያ ያለ ኤምባሲ አሁንም ማዕቀብቱን እንደዚህ ይዞ ማለት ነው በደንብ መከታተል አለበት። በማን ፍቃድ ነው?
ልጅቷ ራሷን አታውቅም። ማን በማን ፍቃድ ነው? ማን ፈርሞበት ነው? ኃላፊነቱን ማን ወስዶ ነው? እግሯ ተቆርጦ አሁን ብታዩት እግሯ እኮ ድኗል። እንዲህ በቃ እንደዚህ ሆኗል። እግሯ ድኖ ማለት ነው። ኢቭን ቁስል ምናምን የለውም። ድኗል እኮ በቃ እግሯ እንዲህ ነው። እንዲህ ድኗል እግሯ። በማን ተጠያቂነት ነው እግሯ የተቆረጠባት? አላቅም አለች እኮ ስትነቃ እንዲህ ሆና ነው ራሷን ያገኛችው። እስቲ ቆይ ምንድን ነው? እኔ ወላሂ ለአዝም በጣም ነው ወላሂ በጣም ነው በህይወቴ በጣም ነው የገረመኝ። ቆይ እንዴት ነው እንዲህ መሆን የቻለ? በአላህ እኔ ወላሂ በጣም ነው ጥያቄ ሆነብኝ። አንዳንድ ጊዜ በቃ እኔ ራሳችሁን ጠይቃችሁ ማይመለስላችሁ እኔ ግርም የሚላችሁ ታሪክ የለም። ወላሂ እንደዛ ነው የሆነብኝ። እስቲ እቺ ልጅ አሁን እግሯ ተቆርጦ ምን ይጠቀማሉ? ቆይ ኢቭን ደግሞ ሆነ ከባድ በሽታ የምንለው አሁን የመጨረሻ ስቴጅ በቃ ምንም በመድኃኒት ልቻል ምንም የሆነ ነገር ይሄ እግሯ ካልተቆረጠች ልጅ ትሞታለች ተብሎ ወላሂ ትሞታለች ተብሎ መሞት ደግሞ ብኖር ብዙ ሰው ይሞት ነበር። ትሞታለች ሰው ስላለኝ ብቻ አንሞትም፣ አላህ ካልጻፈልን ውጪ ማለት ነው። እንደዛ ራሱ ከሆነች ትልቅ በሽታ አለባት ከተባለች ለምሳሌ የጥንት ካንሰር እኔ በቃ ካንሰር ነገር እንደዚህ ተሰራጭቶ ህይወቷን ይጠፋል ተብሎ ከሆነ ራሱ ማለት ነው ለቤተሰብ መናገር ግዴታቸው ነበር ዶክተሮቹ። እግሯን ማንም ፈቅዶላቸው እግር መቁረጥ በትንሹ እኮ የ5 ሰዓት 4 ሰዓት 2 እግር መቁረጥ አስባችሁታል? በሰው ሀገር እኛ ትንሽዬ ኢቭን ተው ትንሽዬ ቁስል ሆኔ ስትሰፋ ወይ ስትቆረጡ እኮ ምን ያህል እንደሚያም ታውቃላችሁ? ይሄን ኃላፊነትና ይሄን ህመም ሁላ ተጋፍጣ ወጥታ ዛሬ ግን ስትነቃ በቃ ራሷን ስታገኝ እንዲሆና ምን አይነት ነገር ነው? ቆይ ምን አይነት ጊዜ ላይ ነው የደረስነው? ወአላ እኔ ወላሂ በቃ በጣም ነው ግራ የተጋባው። በጣም ማለት በጣም ነው ያሳዘነችን። ወላሂ በጣም ነው ያሳዘነችን። አስባችሁታል? እኔስ ቢሆን እናንተስ ብትሆኑ ቆይ ወዴት ነው ግን? ወዴት ነው ዘንድሮ ነው የሳውዲ ነገር ወዴት ነው ግን? በአላህ ምን አይነት ጭንቅላት ነው ያላቸው? ኤምባሲዎቹስ ምን እየሰሩ ነው ግን? ወላሂ አሁን ብዙ ሰው እየጮሄ ነው። አሁን ልጅቷ ፎቶዋ በጣም እየተሽከረከረ ነው በዩቱብ በፌስቡክ በሁሉም ላይ ማለት ነው። ግን በቃ እስቲ የት አሉ? በምን ምክንያት ነው የተቆረጠባት? ያንዳንዱን የበሽተኛ ፋይል እኮ አለ። እንዴት ሰው በአንዴ 2 እግሯን ኢቭን አንድ እንኳን አይደለም እኮ ወላሂ ምን አይነት ስሜት እንደሚሰማት እዛ ላይ ቤተሰቦቿ ምን እንደምሉ አስባችሁታል? በአላህ የተሻለ ኑሮ ኖራለሁ፣ የተሻለ ሰርቼ ነገ የተሻለ ህይወት እደርስበታለሁ ተስፋ አድርጋ ወጥታ በ3 ወር ግን ራሷን ያገኘችው እዛ ሆስፒታል፣ በዛ ላይ አካሏ የለም። ምን ማለት ነው ግን? ያ አላህ የሳውዲ ኤምባሲ እህቶች በያላችሁበት ጩሁ። ኧረ በያላችሁበት አላህን ፍሩ፣ ጩሁ። በጣም ከብዷል። አሁን ሳውዲ ላይ እየተካሄደ ያለው ብዙ ልጆች በረሃብ እያለቁ ነው። ብዙ ልጆች እየተሰቃዩ ነው በየጓዳው እና ፕሊዝ 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 ወደ ሳውዲ አረቢያ ማንም እንዳይገባ መታገድ ወይም ደግሞ ሳውዲ አረቢያ 100% መዘጋት አለበት። በቃ በጣም ሰው እየተጨፈጨፈ ነው። ባይዘው ብዛታችን ነው ደግሞ እንደዛ ያደረገን እንጂ ኢቭን በቃ ወኒ ነገር ተደርጎ ብቻ ሳኡዲ መሄድ መቅረት አለበት። ወላሂ እንደኔ በጣም ነው ወላሂ በጣም ነው ቅር ያለኝ። አላህ ሻሂድ በጣም ነው ያሳዝነችኝ ልጅቷ። ቤተሰቦቿ በቃ ማለት ገና ልጅ ነገር ናት ልጅቷም ስታዩት ራሱ ታሳዝናለች። እና ወላሂ በጣም ነው ቀልቤን የነካ፣ በጣም ነው ቀልቤን የሰበረ። ወላሂ የገባችሁ ልጆች ካላችሁ ወላሂ ጻፉልኝ ኮሜንት ላይ። እኔ ወላሂ በጣም ቀልቤ ስብር ነው ያደረገችኝ። ማለት ያሳዝናል። በቃ አስባችሁታል? ያለ እግር እንዴት ነው የምትኖሩት? በሰው ይገዛ ሽንት ቤት መሄድ ወይ በዳይፐር መጠቀም፣ በዛ ላይ የሰው ሀገር አስባችሁታል? ላ ሐውለ ወላ ቁወተ ኢላ ቢላህ። በጣም ነው የገረመኝ። መልካም ያድርገን፣ በያለንበት አላህ ይጠብቀን። ወደ ሳውዲ አረቢያ ፕሊዝ ጓደኞቻችሁን፣ እህቶቻችሁን፣ ዘመዳችሁን ማንም እንዳይገባ የሚከሩት። መሄድ ከሆነ ሌላ ሀገር ዱባይ፣ ኩዌት፣ ባህሬን፣ ኦማን እነዚህን ሀገራቶች እንዲሄዱ ጠላታችሁ ኢቭን ቢሆን ወደ ሳውዲ አረቢያ እንዳትመክሩ። በያላችሁበት ሰላማችሁን አላህ ያብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።